የሳምሰንግ ስልካችሁ አይከን እንደዚህ ሰልችቷችኋል? ዛሬ ወደዚህ የሚያምርን አስቴቲክ መልክ እንዴት እንደምትቀይሩ አሳያችኋለሁ። እስከ መጨረሻው ተከታተሉ። በመጀመሪያ ቴሌግራም ትገቡና ከቴሌግራም ቻናል ላይ ይሄን አፕ ታወርዳላችሁ። የቴሌግራም ሊንክ ደግሞ ከጎን አስቀምጥላችኋል። ከዛ ኢንስታል ካደረጋችሁት በኋላ ትወጡና አሁን እንዲህ ነው። ከዛ ለመቀየር የሚያስፈልጋችሁ ደግሞ እነዚህ 3 አፖች ናቸው። አንዱ አሁን አወረድ ነው ሲሆን ሁለቱ ደግሞ ስልካችሁ ላይ ይኖራሉ። ከሌሉ ደግሞ ከጋላክሲ ስቶር አውርዱ። ከዛ ዚም ፓርክ ላይ እንገባለን። በዚያ አፕ ውስጥ ከገባን በኋላ ከሚያመጣልን አማራጮች ይሄ አይከን ብሎ እንመርጣለን። ከዛ እሱን ከመረጥን በኋላ ክሪት ነው የሚለውን መንካት። ከዛ ሼፑን እንመርጣለን። ሰርክል፣ 4 ማዕዘን። እኔ 4 ማዕዘኑ ስለተመቸኝ እሱን እመርጣለሁ። ከዚህ ውስጥ የተመቻችሁ መርጣችሁ ከዛ እችኛውን ትነካላችሁ። ከዛ ከነካችሁ በኋላ ከዚህ ውስጥ የቅድም ያወረዳችሁ የኛውን ትመርጣላችሁ። እዚህ ጋር ትንሽ ፕሮሴስ አድርጎ ያመጣል። ከዛ ካመጣላችሁ በኋላ ከላይ ያለውን እችኛውን ነክታችሁ እዚህ ጋር የፈለጋችሁትን ስም ጽፋችሁ ኦኬ ማለት። እኔ አሁን ኔክሶራ ልብል፣ ኔክሶራ ብዬ ኦኬ። እዚህ ጋር ትንሽ ፕሮሴስ አድርግና ያመጣል። ከዛ ሴቭ ያደረጋችሁትን መርጣችሁ አፕላይ ማድረግ። እንደው ኔክሶራ ብለው ነው ሴቭ ያደረኩት፣ እሱ ነክቼ አፕላይ። ከዛ እንደምታዩት ወደሚያምር አይከኖች ተቀይረዋል። ሰብስክራይብ፣ ሼር ማድረግ እንዳይረሳ። ይመቻችሁ።